በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምን አላችሁ ውዴ ቻናል ተከታታዮች? የማርያም እባላለሁኝ። እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግና ኮሜንት በመጻፍ እንድታበረታቱኝ እፈልጋለሁ፣ ጠይቃችኋለሁ። እንግዲህ በባለፈው ስለ ሴቶች መጽሐፍ ቅዱስ ስለ ሴቶች ምን ይላል የሚለውን አይተናል እና ዛሬ ደግሞ እየላችሁ የመጣሁት ዘመናዊ ሴት ማለት ምን ማለት ነው የሚለውን ነው ማለት ነው። ዘመናዊ ሴት ማለት ምን ማለት ነው የሚለውን እናያለን ማለት ነው። ለእናንተ ዘመናዊ ማለት ምን ማለት ነው? ለእኔ እንግዲህ ዘመናዊ ማለት የምለውን ከመጽሐፍ ቅዱስ አባቶች ያስተማሩትን አቀርብላችኋለሁ ማለት ነው። ይህንን ትምህርት እንድትከታተሉ ጋብዛችኋለሁ። ዘመናዊ ሴት ማለት በጣም የሚገርም ሳናቅ ብዙ ነገር ዘመናዊ ማለት የምትቀባ ሜካፕ፣ በሱሪ የምትዘንጥ በጣም ብዙ ነገሮችን ማንሳት እንችላለን። ዘመናዊ ማለት እሱ ይመስለናል። እኛም ማንቀቦችን ደግሞ ወይ ደግሞ ሜካፕ ካልተቀባን ደግሞ ሱሪ ካለበስ ፋራ እንባላለን። ይህ እኔ ያለፍኩበት ስለሆነ እህቶች በእውነት በደንብ ልናስብበትና ልንገነዘበው ይገባል ብዬ አስባለሁ ማለት ነው። ስለዚህም እስኪ ልባም ሴትና ዘመናዊ ሴት ማለት ለእኔ ይህች ሴት ነች ማለት ነው። ከዚህ ቀጥሎ ጋብዛችኋለሁ። በእውነት አባታችን ቆንጆ አድርገው ነው ስለዚህ ሴት የሚያስተምሩት። ይህች ሴት ነች ለእኔ ዘመናዊ ማለት። ለእናንተስ የትኛዋ ሴት ነች ዘመናዊ የሚለውን በጥያቄ መልክ አቀርብላችኋለሁኝም። ጥያቄው ለእናንተ፣ መልሱ ደግሞ እንግዲህ ኮሜንት ላይ አስቀምጡልኝ እላችኋለሁኝ እና እንድታበረታቱኝ እፈልጋለሁ። እንግዲህ እስኪ ትምህርቱ ተከታትለን እንመለስ። ትናንትናው ትምህርታችን ያችን ልባም ሴት ምን እንደምትመስል፣ ምን አይነት መመዘኛ እንዳላት፣ መንፈስ ቅዱስ እንዴት እንደሚያት እንደሚመዝናት ተምረናል። በጣም ብዙ እህቶችና ወንድሞች አይታችሁታል። ምሳሌ መጽሐፍ ምዕራፍ 31 ላይ ነው ያለችው ሴት የነበርነው። ቁጥር 17 ላይ ነው። ከቁጥር 18 ጀምሮ ያለውን ዛሬ ደግሞ እናያለን። እቺን ሴት እንዴት አድርጎ እግዚአብሔር ቃል እንደሚያስረዳት እንደሚያብራራት። እቺ ልባም ሴት ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። ምንድነው ንግዷ መልካም እንደሆነ ትመለከታለች ማለት? ስራዋን ትገመግማለች ማለት ነው። ሁሌም ቢሆን መለስ ብላ ወደ ራሷ ታያለች፣ ወደ ስራዋ ትመለከታለች። በስሜት ብቻ ወደፊት ምትሮጥ አይደለችም። ምትሰራው፣ የምታተርፈው፣ ምትሰራው፣ የምትወጣበት፣ የምትወርድበት ልፋቷ ውጤት አለው ወይ ብላ ታስባለች። ንግግሯ የሰው ልብ ይሰብራል ወይስ ይጠገናል ብላ ታስባለች። ሀሳቧና ግምቷ ልክ ነው ወይስ ልክ አይደለም ብላ ታስባለች። የምትገመግም ናት። የያዘችው አቋም፣ በግትርነት የተከተለችው መንገድ ያዋጣል ወይስ አያዋጣም ብላ ትገመግማለች። ይሄ መለስ ብላ የምታይ ነች እና ልባም ሴት ልባምነቷን በዚህ ይመዝናል። እንደገና መብራት ከቤቷ በሌሊት አይጠፋም። ሁሌም ቢሆን በሌሊት ሰዎች ለሽንት ይነሳሉ፣ ለሌላም ጉዳይ ይነሳሉ። መብራት ከሌለ ድርግም እያሉ ሊወድቁ ይችላሉ፣ ሊሰበሩ ይችላሉ። እሷ ግን ትጋቷ በቀን ብቻ ሳይሆን በሌሊትም ነው። ጨለማው ቤቷ ውስጥ እንዳነስ ትሰራለች እና በሌሊት መብራት በቤቷ አይጠፋም። መከራም ቢደርስ በቤቷ መብራት አለ። ችግርም ቢደርስ፣ ጥልም ክርክርም ቢፈጠር መብራት አላት፣ መፍትሄ አላት፣ ጥበብ አላት። ችግር እንዴት እንደምትፈታ ታውቃለች። እና ተመልከቱ፣ ልባምነት በዚህ ይመዘናል። በችግር ጊዜ መግቢያ መውጫ የሚጠፋቸው፣ ማጣፊያ የሚያጥራቸው በጣም ብዙ እህቶቼ አሉ በዓለም ላይ እና ችግር ሲመጣ ቤታቸው ውስጥ ጨለማ ሲመጣ መብራቱ የሚጠፋባቸው አሉ። የበለጠ መደነባበር ውስጥ የሚገቡ አሉ። እቺ ሴት ግን መብራቷ በሌሊትም ነው። በቀን ትጋት አላት፣ በሌሊት መብራቷ ይበራል። ስለዚህ ለችግር የተዘጋጀ ቤት ነው ያለ። ችግርን ቢመጣ ያን ችግር እንዴት እንደምታቋቋም የምታስብ ነች ማለት ነው። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛ እጇን ትሰዳለች። እና እቺ ሴት ምጽዋተኛ ነች። በጣም መልካም አካፋይ ናት። ካላት ከፈተለችው ካበሰለችው የምታካፍል ናት። ድሃ መርጣ የምትሰጥ ናት።
በጣም ብዙ እህቶችና እናቶች አሉ ሀብታምና እኩዮቻቸውን መርጠው የሚያበሉ። የችኛዋ ልባም ሴት ግን እጇን የምትዘረጋ ወደ ድሃ ነው። ተመልከቱ። እና ከሰራችው ታካፍላለች። ለችግረኛ እጇን ትሰዳለች። ችግረኛው እንዲነሳ ነው እጇን የምትዘረጋው። ትዘረጋለች ለድሃው እጇን፣ ደግሞ ለችግረኛው እንዲበረታ እጁን ይዛ ታበረታዋለች። ና አብረን እንስራ ትለዋለች። ና አብረን እንስራ ትላለች። የቅን መንገድ ነው ያላት። ሰዎች አብረዋት እንዲነሱ እጇን ዘርግታ ታቆማለች። እንደዚህ አይነት የቅንነት ልብ ያላት ሴት ነች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። በረዶ ሲመጣ ወፍራም የሚለብሱ ቤተሰቦች ነው ያሏት። ልጆቿ፣ ባሏ፣ ዘመዶቿ፣ ገረዶቿ ሳይቀሩ ወፍራም ይለብሳሉ። በረዶ ሲመጣ እንዴት እናልፋለን አይሉ። በረዶ በጣም ከባድ ቅዝቃዜ ነው። በረዶ ሲባል ኢትዮጵያ ውስጥ የሚጥለው ሳይሆን ስኖ የሚባለው በረዶ አለ። በጣም ከባድ እንደ ዱቄት የሚወርድና ኑሮን ሀገርን ፍሪጅ የሚያደርግ ማለት ነው። ይሄ አጥንት የሚሰብር በረዶ ነው። በዚህ ሰዓት የሚሞቅ ብርድ ልብስ ያስፈልጋል። በዘመናዊ ዓለም በማሞቂያ ቤት ሊሞቅ ይችላል። በጥንቱ ዘመን ግን እጥፍ ድርብ በመልበስ ነው የሚሞቀው። ሴት ለቤተሰቦቿ ይህን ታሰናዳለች። ክፉ ቀን ይመጣል ብላ ሁሌ የምትፈትለውን ልብስ ታስቀምጣለች። ክፉ ቀን ይመጣል ብሎ መማር፣ ክፉ ቀን ይመጣል ብሎ መጸለይ፣ ክፉ ቀን ይመጣ ይሆናል ብሎ የእግዚአብሔርን ቃል እየደጋገሙ እየተማሩ ራስን ማሰልጠን ልክ በበረዶ ጊዜ ብርድ እንዳይመታው በፍታ ኤፉድ የሚደርብን ሰው ያስመስላል ማለት ነች። ሴት እንደዚህ አይነት መልካምነት አላት። ነገን አይታ የምትዘጋጅ ጠንካራ ሴት ነች። ባሏ በአገር ለራሷ ግብረ መርፌ ስበጋ ትሰራለች። ጥሩ በፍታና ቀይ ገምጃም ትለብሳለች። ራሷን ደግሞ ቻለች ናት። ፍተሉልኝ አትልም። ራሷ ናት የምትፈትለው። በራሷ የምትሰራበት ግብረ መርፌ ማለት መርፌው ስራ የምትሰራበት መርፌዋ ሁሌ ስጋጃ ይሰራል። በፍታና ቀይ ግምጃም ይፈትላል፣ ይሰፋል። ስለዚህ የተሰፋ ልብስ ትሰራለች ማለት ነው ለራሷ። ራሷን የማትጥል ናት። እየለፋች እየሰራች ቤቷን፣ ልጆቿን፣ ንግዷን፣ ባሏን እያለች ራሷ የምትጥል አይደለች። ቅቤ ተቀብታ የምትውል ሴት አይደለች። ለራሷ የሚያማር የምትለብስ ናት። ቀይ ግምጃ የምትለብስ፣ በፍታ የምትለብስ ናት። በፍታ የመንፈሳውያን ሰዎች ልብስ ነው። ቀይ ግምጃ የባለጸጎች ልብስ ነው። መንፈሳዊ ወባለጸጋ ናት። ልቧ የማይታበ የባለጸጋ ሴት ናት። ልብሷ፣ አለባበሷ ይህንን ያሳያል። ሴት እንግዲህ ይችን ሴት ለመሆን የሚተጉ ሰዎች እንዲሁ መንፈሳዊነታቸው ከማማራቸው ጋር መሄድ አለበት። ያደፈ ጋቢ ለብሰው አይደለም መንፈሳዊ ለመምሰል መሞከር ያለባቸው። በልብ ቅንነት ነው። በፍታም ይልበሱ፣ ቀይ ግምጃ ይልበሱ። እግዚአብሔርን ይፍሩና ለድሆች እጃቸውን ይዘርጉ እንጂ ሰዎች መልካምነታቸውን በፍጹም ሊከድኑት አይችሉም። እና እግዚአብሔር ቃል በዚህ ልባም ሴት ውስጥ የሚያሳየን ምንድን ነው? ውጯ ውብ ነው፣ ውስጧም ውብ ነው። ሴት ሁለቱንም ታስጌጣለች እና በዚህ ትጋቷና ብርታቷ ተመስገናለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር ይታወቀ ይሆናል። ባሏ በእሷ ምክንያት በሸንጎ መካከል ሲቀመጥ በሩቅ ገና ወደ በሩ ሲገቡ ሰዎች ያውቁታል። ይሄ የከሌ ባል ነው ይሉታል። ክብሯ ለባሏ የሚፈስ ሴት ናት። በባሏ ብቻ የምትመደምቅና የምትመሰገን ሳትሆን እሷም ለባሏ ክብር ነች። መልካም ሴት ወይ መልካም ሚስት ለባሏ ዘውድ ናት የሚለው እግዚአብሔር ቃል ከዚህ ነው እና ክብር ስለሆነች በእሷ ምክንያት ባሏ ሳይቀር ተደማጭነትና አስታራቂነት ይሰጠዋል። የበፍታ ቀሚስ የሰራች ትሸጣለች። ለነጋዴም ደግ ትሸጣለች፣ ትፈትላለች። ከልብሷ አልፋ ትሸጣለች። ለነጋዴውም መልካም ትሸጣለች። አትሸቅምም። አተርፋለሁ ብላ የማይጠቅም ነገር አትሸጥም። የሚጎዳ ነገር አትሸጥም። ደግ ነው የምትሸጠው። በቅንነት ትነግዳለች እና የቅን ነጋዴ እናቶች ምሳሌ ናት። እውነተኛ ነጋዴዎች አሉ፣ ሳይበድሉ የሚነግዱ፣ ሳይበድሉ የሚያተርፉ የእነዚህ ሰዎች ምሳሌ ናት እና በቅን የምትነግድ መሆኗን ያሳያል። ብርታትና ከብሬታ ልብሷ ነው። በኋላም ዘመን ትስቃለች። በጣም ብርታት አላት፣ ደግሞም የተከበረች ናት። ከጥንካሬዋ ከብርታቷ የተነሳ አካባቢዎቿም፣ ሰራተኞቿም፣ ቤተሰቦቿም ያከብሯታል። ብርታትና ክብር
ልብሷ ነው። በቃ ይሄ የምትታወቅበት ነው። ልብስ ማንነታችን የሚገልጽበት ነው። ሀብታም እንሁን፣ ድሆችም እንሁን፣ ካህናት እንሁን፣ ወታደር እንሁን የምንታወቀው በልብሳችን ነው። የዚህ ሴትዮ ልብስ ብርታትና ከበሬታዋ ነው። ክብሯና ብርታቷ ልብሷ ነው፣ መታወቂያዋ ነው ማለት ነው። በኋላም ዘመን ትስቃለች። ስትሸመገል ስታረጅ ስቃ ትኖራለች። ተመስገና፣ ተከባ፣ ተወዳ፣ ተደምጣ ትሸመገላለች። አፏን በጥበብ ትከፍታለች። የርኅራኄም ሕግ በምላሷ አለ። ስትናገር ከአፏ የሚወጣው ቃል የሚያንጽ ነው። በጓደኞቿም ፊት፣ በባሏም ፊት፣ በመንፈሳዊ አባቶቿም ፊት፣ በሰዎች ሁሉ ፊት የምትናገረው ጥበብ ነው እና በምላሷ ደግሞ የርኅራኄ ሕግ አለ። ደግነትና ርኅራኄ የተሞላ ፍርድ ነው የምትፈርደው። አትጨክንም ማለት ነው። የርኅራኄ ሕግ ማለት እየራራች ነው የምታየው፣ የምትፈርደው። እንደው እንዳመጣባት የምትፈርድ አይደለችም። ብዙ ሴቶች እንደሰሙ ይፈርዳሉ። ሳያጣሩ ሰው በነገራቸው ሰምቻለሁ ብለው ሰው ላይ ይለጥፋሉ። ሴት ግን ልባም ናት፣ እንደሰማች አትፈርድም። ምክንያቱም የርኅራኄ ሕግ በምላሷ ውስጥ ስላለ፣ አፏም ደው በጥበብ ስለሚከፈት ምን እንደምትናገር የምታውቅ መልካም ሴት ነች። የቤቷንም ሰዎች አካሄድ በዘና ትመለከታለች። የሐኬትም እንጀራ አትበላ። ሁሌ የቤተሰቦቿን ነገር ትከታተላለች። ልጆቿ የት እንደገቡ የት እንደወጡ ታያለች። ሰራተኞቿ ምን እንደሚሰሩ ታያለች። በፍጹም የሐኬት የስንፍና እንጀራ አትበላ። ማንም ዘርፎ ያመጣውን እንጀራ አትበላም። የስንፍና እንጀራ ነው። የሰው ደም አፍስሶ ያመጣውን እንጀራ አትበላም። የሰው ላብ አትበላም። የስንፍና እንጀራ ይባላል። ይሄ የሐኬት እንጀራ፣ የስንፍና እንጀራ። እንደዚህ አይነት እንጀራ አትወድም። ለፍታ ያገኘችውን ትሰበስባለች እንጂ በሐኬት አትሰበስብም። ልጆቿም ይነሳሉ፣ ምስጋናዋን የሚናገራሉ። ባሏም እንዲህ ብሎ ያመሰግናታል። የሚያመሰግኗት ልጆቿ ናቸው። አያችሁ፣ መልካምነት ቤት ውስጥ ነው የሚፈሰው። ሰው ከቤቱ መልካም ከሆነ በውጭ ምንም አይቸግረው መልካም ለመሆን እና ልጆቿ ይነሳሉና ያመሰግኗታል። ልደቷን ሲያከብሩ፣ ሽኝቷን ሲያከብሩ፣ ሞታ ሲቀብሯት ወይም በሌላም በምንም አጋጣሚ እናቶችን ቀን ሲያከብሩ ልጆቿ ስለሷ ይናገራሉ። ብድግ ብለው መልካምነቷንና ልባምነቷን ይመሰክሩላታል። እና ምንድነው አንድ ቄስ አሉ የተባለው የንስሐ ልጅ ይዛሉ። ቄሱ የንስሐ ልጃቸው አዲስ ነው። አጠገባቸው ደግሞ ሌላ ጓደኛ ቄስ አላቸው እና እንዴት ነው አዲሱ የንስሐ ልጅ ምንድን ነው ጸባዩ እንዴት ነው ሲሏቸው፣ ጸባዩ ደህና የሆንም አውቀው ሚስቱ ስትነግረኝ ነው። አሁንማ በእኔ ፊት ስለተቅለሰለሰ ደህና ሰው ነው ልል አልችልም ብለዋል። ልክ እንደዚሁ እቺ ሴት የተመሰከረላት በባሏና በልጆቿ ነው። ቤቷ መልካም የሆነ ሴት ውጭም መልካም ነች እና ልጆቿ ተነስተው ይመሰክሩላታል፣ ያመሰግኗታል። ባሏም እንዲህ ይላታል፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ከሴቶች ያስበልጣታል፣ ያሞግሳታል፣ ከፍ ከፍ ያደርጋታል። ብዙ መልካም ያደርጉ ሴቶች እንዳሉ አይክድም። እሷ ግን ከሁሉም ትበልጣለች። አያችሁ፣ ከላይ ዘረዘርነውን ያንን ምርጥ የሆነ መንፈሳዊ መመዘኛ ማሟላት የቻለች ስለሆነች ከሴቶች እንደምትበልጥ ይናገራል እና በላጭ መሆኗን እየመሰከረ እያመሰገናት የሚኖር ሴት ነች። ውበት ሐሰት ነው ይላል ባሏ። ደም ግባትም ከንቱ ነው። ውበት መቀባት፣ ማጌጥ፣ መልበስ፣ ማንጠልጠል የብቻውን ሐሴት ነው። አያስፈልግም ሳይሆን ግን ሐሴት ነው፣ ብቻውን ውሸት ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ባሏ ደግሞ ሁሌ የሚያስተውለው መልካምነቷ እግዚአብሔርን ከመፍራቷ እንደመጣ መሆኑን ነውና እግዚአብሔርን በመፍራቷ ነው የሚደነቀው። እግዚአብሔርን የማትፈራ ሴት ለባሏ ልብስ አትፈትልም። እግዚአብሔርን የማትፈራ ሴት ለሰራተኞቿ ምግብ አትሰጥም። እግዚአብሔርን የማትፈራ ሴት የልጆቿን የቤቷን አካሄድ አትመረምርም። እግዚአብሔርን የማትፈራ ሴት ለስራ አትተጋም። እግዚአብሔርን የማትፈራ ሴት በራሷ በትጋቷ አትመጻደቅም። እግዚአብሔርን የማትፈራ ሴት እንደዚህ ልባም ተብላ አትመሰገንም። እና እግዚአብሔርን መፍራት ምን ያህል የዚህ ጸጋ ባለቤት እንደሚያደርግ ባሏ ተረድቶ ነው። ውበት ሐሰት ነው፣ ደም ግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ይላል። ይህችን ልባም ሴት መሆን የምትፈልጉ እግዚአብሔርን መፍራት ተለማመዱ። እግዚአብሔር አለ በሉ። ከጣራ በታች ማንም በሌለበት እግዚአብሔር አለ በሉ። ምስክር በሌለበት
እንደ ልባችሁ ብትናገሩ፣ ብትሳደቡ፣ ብትቆጡ ማንም ተመልካች በሌለበት ቤታችሁ ውስጥ እግዚአብሔር አለ በሉ እስቲ። እንደዛ ካስትሉ ይቺ ልባም ሴት የተመሰገነችበትን ይህን ድንቅ የሆነ ባህሪ በእናንተ ውስጥ ታገኙታላችሁ። በእግዚአብሔር ፊት ጻድቅ መሆን ነው ይህን የሚያመጣው። እግዚአብሔር ያያል ብሎ መኖር ነው ይህን የሚያመጣው። እግዚአብሔር ብድር ይከፍላል ብሎ መኖር ነው ይህንን የሚያመጣው። ቁጥር 31 መጨረሻው ላይ ምን ይላል? ከእጇ ፍሬ ስጧት፣ ስራዎቿም በሸንጎ ያመስግኗት አለ። ትብላ ትጥገብ፣ ከእጇ ፍሬ ስጧት፣ አብስላችሁ ጠምቃችሁ ስጧት። ደግሞም ስራዎቿ በሸንጎ ያመስግኗት። ስትሞት አይደለም፣ በቀበሮ አይደለም፣ በሸንጎ መካከል ስራዋ ይናገርላት። ስራ አፍ አለው፣ ትጋት አፍ አለው፣ ብርታት አፍ አለው፣ ቅንነት አፍ አለው፣ ይናገራል። በእድሜ ዘመን ይናገራል። እግዚአብሔር ልጆች እቺ ሴት ስራዋ ይናገርላት የነበረች ናትና እቺ ልባም ሴት ማን ሊያገኛት ይችላል ይላል። እግዚአብሔርን የምትፈራ ሴት ከሆነች እንዲሁ ትሆናለች። ዛሬም ያለችዋ ሴት በዚህ መንፈስ ከሆነች ልቧ እግዚአብሔርን ከፈራ ልባምነት ከእሷ ጋር አለ። እግዚአብሔር ይባርካችሁ እህቶች። በዚህ ትምህርት እንደተማራችሁ ብዙ እንደተማራችሁ ተስፋ አደርጋለሁ። ቸርነቱ አይለያችሁ፣ ምሕረቱ ይደግፋችሁ። እግዚአብሔር ቸርነት የእናታችን የድንግል ማርያም በረከት ይደርባችሁ። ቀሲስ አሸናፊ ገብረማርያም ነኝ። ተባረኩ። ሰላም ሰላም ቤተሰቦቼ፣ እንግዲህ ትምህርቱን ተከታትለን ተመልሰናል። እንዴት አያችሁ ትምህርቱን? እኔ በጣም ወድጃለሁኝ። እናንተም እንደወደዳችሁ ተስፋ እያደረጉኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ወዳችኋለሁ። የሀገሬ ልጆች እንድታበረታቱኝ እፈልጋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እያልኩኝ በአክብሮት እጠይቃለሁ ማለት ነው።